Lanchi be yeah, ጋይስ እንዴት ናችሁ? ሁላችሁም በያላችሁ በሰላማችሁ ይብዛልኝ። ዛሬም በ18ኛ ሳምንት ኢትዮጂሊ ቢሃይንድ ዘ ሲን መቻሳ ብለናል ማለት ነው። እንግዲህ በዛሬው ቪዲዮ እንደተለመደው በየቪዲዮአችን አዲስ ነገር አለ። በዛሬው ቪዲዮ ምንም አዲስ ነገር አለ ካላችሁኝ ሁለተኛ ጊዜ ሴጄን አድርጎናል። ጸድ የሆነ ቪዲዮ ነው የሰራንበት አካባቢ ደግሞ የት አካባቢ ነው ካላችሁ ሲኤምሲ ሚካኤልና የተባበሩት አካባቢ ነው የሰራነው ቪዲዮ ነው። እዛ አካባቢ ያነበሩ ሞመንቶች በጣም አንዳንድ ካች የሆኑ ገጠመኞችን ለእናንተ ዛሬ አቀርብላችኋለሁ። ከዛው ተጨማሪ ደግሞ ምንስ ቪዲዮዎች ቲክቶክ ላይ ሲለቀቁ ምን አይነት ፊድባክ መጡ የሚሉት ነገር አብረን አናላይዝ እናደርጋለን ማለት ነው። ወደ ቪዲዮ ቀረጻው እንግዲህ እንደተለመደው የምናደርገው እሁድ ነበረ። አህዱ ብለን ልንጀምር ነው እንጂ ገና አልጀመርንም። እሁድ በስንት መሰላችሁ? መጋቢት 20 እሁድ ጀመር ነው። ጠዋት አካባቢ ከባድ የሆነ ዝናብ ነበር የጣለው እና ቪዲዮን እንዳልቀርጽ በጣም ሲጠናወተኝ ሲፈተንበት የነበረው ቀን ለምን ዝናብ በጣም ኦልሞስት 4 ሰዓት 5 ሰዓት የጀመረ እስከ 9 ሰዓት እስከ 8 ሰዓት 9 ሰዓት ተኩል ድረስ እየዘነበ ነበር እና ከባድ ዝናብ ነበር። ደግሞ እንደዚህ ኖርማል ቀላል አድርጎ የሚዘንብ ነበር። በዝናብ ደግሞ ልጆችን ጠርቼ ላይ ይመጡልኝ ነበር። ሁለተኛ ነገር ደግሞ ለመሰባሰቡ ከባድ ነበር። በጣም አስጨናቂ ቀጥሬ እንደነገርኳችሁ ቪዲዮ ግዴታ የዛን ቀን ደግሞ መሰራት አለበት። ለምን ቀኑን ጃምፕ ካረኩት ኖርማል ስራዎችን በጎን እየሰራው ያሉ ስራዎችን ስለሚበላሽብኝ እነሱ ስለሚገፋብኝ ቪዲዮ ካልቀረስኩኝ ድጋሚ ሌላ ሳምንት ወይ ደግሞ ሁለተኛ ሳምንት ነው የምጠብቀው እና እንደዛ እንዳይሆን በጣም ፈርቼ ነበር። በቃ ጀምራ አካባቢ ስናው ሲጦልበኝ በመሃል ላይ እንደዚህ ደግሞ ጠዋት ልንሰራ ሲሆን ጠዋት ደግሞ ብዙ መሰባሰብ ስለማንችል እሁድ ቀን ስለሆነ እሱ አስቸጋሪ ሆኖብን ነበር። ሁለተኛ ነገር ግን እግዚአብሔር ይመስገን ነገሮች ተስተካክለው ወደ 10 ሰዓት አካባቢ ወጣን። ኦልሞስት 11 ሰዓት ቀረጻ ጀመርን። የተባበሩት አካባቢ እንደምታዩት አሃዷን ምናምን ነገር ተሰባሰብን ልጆችም በማለት ደግሞ ትልቅ ቲክቶከሮችም ያው አብረን ጆይን አድርገን ለመስራት ሞክረናል ከሌሎች ቲክቶከሮች ጋር። እንደ ሳንታን ከዚህ በፊት አስታውቂያቸዋለሁ። ሁለተኛ ደግሞ ማይ ሴሌብሬት ወይም ደግሞ ቀይ ምንጣፍ የሚያነጥፈው ማለት ነው። እሱም እንደዛው ጆይን አድርገን ሰርተዋል። ቀጥታ ከየተባበሩት ገና ሳንቀይር ልብስ አቴንሽን እና ኤቭሪቲንግ ሌላ ታሪክ ሆነ። ለምን ይሄ አካባቢ በጣም የኮሪደር ልማቱ ሞር ስላሳመረው የሆነ ሰው እንቅስቃሴ ያለበት በጣም እና አቴንሽን ሁሉም ወደኛ ነው ኤቭሪቲንግ ማለት ይቻላል። ገና ሳንቀይር ልብስ ነው ነገር ከዛ ልብሳችን ቀይረን ነው ነገር አብራን ጆይን አድርጋ የሰራችው ልጅ ደግሞ ራሄል ትባላለች፣ ደግሞ ሪቾ ትባላለች። አይ ቲንክ በተክላው ላይ ክፍል 4 ላይ ጀምራ እንግዲህ ጆይን አድርጋ እየሰራች ነው። ኦልሞስት ተክላው ክፍል 4 ላይ በሾርት ሙቪያችንም ኦልሞስት ተሳትፋለች። ከዛው ተጨማሪ በወኪንግ ደግሞ ለመጀመሪያ ጊዜ አብራን ተሳትፋ ወኪንግ አድርጋለች ማለት ነው። ኢትዮጂሊ ቢሃይንድ ዘ ሲን ላይ ደግሞ እንደምታዩት ነው ቀይ ነው የለበሰችው። እኛም ወርድ ጥቁር ለብሰን አሪፍ የሆነ ግሬስ ለማምጣት ነበር እየጣርን የነበረው። በተቻለን አቅም እንግዲህ የምንችለው ሞክረን አቴንሽን ሲክ ለማድረግ ሞክረናል ማለት ነው።
ከዛ በኋላ የሆነው ወደ ሚካኤል ያመራን። ሴሚሲ ሚካኤል አካባቢ ሄድን። እዛ ከመድረሳችን በፊት እንደዚህ መግቢያ የነበረ ቪዲዮዎችን እየቀረጽን ነበር። እንደምታዩት ግሬሱ አሪፍ ነበረ፣ ቴንሽኑ በጣም አሪፍ ነው። ኢቭን ሴኩሪቲ አካላት ሁሉ እኛን እያየ ነበር በደንብ ማለት ነው፣ ትኩረት አድርገው። ከዛ ሴሚሲ ሚካኤል ላይ ደግሞ ሌላ ታሪክ፣ ህዝብ በጣም ጭንቅንቅ አለ። በጣም የትራንስፖርት አካባቢ ታክሲ የሚጭኑበትና የሚያወርዱበት አካባቢ ስለሆነ ሰዎች በጣም ይበዛሉ በጣም። እና እዛ አካባቢ እንደምንም ብለን መግቢያውንም ለመቅረጽ ሞከርን። ተሻግረንም እንደዚህ ጋስትሞል አካባቢ የተወሰነ ቪዲዮዎች ለመስራት ሞከርን። እዛ አካባቢ ከሌሎች ቲክቶከሮች ጋር ኮላብ አድርገን መስራት ያለባቸው ቪዲዮዎች ሰርተን ነው። dur. Ne var öyle? Allah. Yeter. Şeyim. Yer nerede? Hatta yeter nerede? Çünkü ançı sen taşar gel bey. Yer nerede? I want problems always. ፈለጉን ከዳር እስከ ዳር እኛ አራዳ ልጆች ያለነው ሸገር ይሉናል ያሙናል ምነው ቀዘቀዙ በሸገር ተባልን ተከዙ የአራዳ ከተማ ፊት ማያቋትም ኦቤት አዲስ ቃለኛ ይሆናትም አራዳ የልጂ ንምጣ እንድመቅበት የኛ ከተማ የኛ ግዛት ያለው። በመጨረሻ እንደውም አንድ እዚህ እኛም ትንሽ ቀበጥን መሰለኝ። የትራፊክ ፖሊሶች አካባቢ ያለበት ኖርማል አደባባይ ነውና በኖርማል መንገደኛ የእግረኛ መንገድ አለ። ግን ለምን ሞርኛ ነገሩን አናከረው ወይ ደግሞ ከበድ እናድርገው ብለን እግረኛ መንገዱን ትደን የተባበሩት አደባባይ የለም። በአደባባይ በኩል በትራፊኮች ፊት ለፊት ስናልፍ በዛ ለምና ሄድ ያን የተሻለ ነው መንገድ እንደምነኛ በእንትን የቪዲዮ እንደምታዩት በአደባባይ ወያርገድ ሲሄድን ትራፊኩ ግራ ገባው። ምንድነው ነገር አንደኛ ፊት ሁሉም ያየው እንደዛ ነገር ነው። ሌሎቹ ያው ስራ ላይ ነበርና በዛ መሄዳችን ለኔ ራሱ ገርሞኛል። ስራችሁ ማለት ተዳፈርንም። ሁለተኛ ነገር ደግሞ ያው የሆነ ሉክ ለመያዝ ፈልገን ነው። ገባችሁ? ያን ቪዲዮ እንደዛ ያደረግነው ሉክን ለመያዝ ፈልገን ነው። በተረፈ በ11 ሰዓት ጀምሮ 12 ሰዓት ተኩል ነው፣ 1 ሰዓት አካባቢ ነው ቪዲዮን ያቆምነው። ያም እንትን ላይት ሲዘን ያቆምነው እንጂ በጣም የሚገራርም ቪዲዮዎች መሰራት ይችላል ነበር። በጣም ብዙ ቪዲዮዎችን ክሬት ማድረግ ጀመረ። ታይምም ትንሽ ስላነሰን ነው እንደዛ የሆነው። ለምን እንደዛ ሆነ እንዳላችሁ አምሽተን ስለወጣን ነው ያ ነገር የተፈጠረው። በተረፈ ግን በጣም አቴንሽን ነበረ። በጣም የሰው አድናቆትም አለ። ክላክስ ምናምን በተለይ መኪና አካባቢ ላይ በክላክስ ነው አድናቆታቸው የሚገልጹት፣ ጆሮአችንን እያደነቆሩ ማለት ነው። ኤኒዌይ ሌላ ነገር ደግሞ እንደዚህ አፕሪሺየት የሚያደርጓሉ በቃል ምናምን አሪፍ ታምራላችሁ ምናምን የሚል ነገር አለ። እግዚአብሔር ይመስገን አሁን ላይ ተጽዕኖ እየፈጠርን ነው ማለት ይቻላል። ምክንያቱም ተጽዕኖ ስላችሁ የሆነ እይታ ውስጥ አለን፣ አይን ውስጥ አለን በደንብ ያችን ነገር ነው እኛም የምንፈልጋት። እኛም ያችን ነገር ነው የምንፈልጋት። በጣም እይታ ውስጥ አይን ውስጥ እንደምንም ብለን ከገባን በኋላ ቀስ በቀስ ነገሮችን ትማረግ ነው። ገባችሁ? የሆነ እይታ ከመጣ በኋላ በደንብ ትልልቅ ስራዎችን ውስጥ ጄን አድርገን መስራት። ለምሳሌ ሁሌ እንደዚህ አይሄድም። ወደ ሾርት ሙቪ በደንብ ጠንክረን የምንመጣበት ታይም አለ። ተከታታይ ስራዎችን እንደዚህ ፕሮግራሞችን የማዘጋጀት እቅድም ስላለን እሱ ነገር ላይ በደንብ ለመስራት ግዴታ የሰው አይን ውስጥ በደንብ መግባት አለብን። ራሳችን በደንብ ፕሮሞት ማድረግ አለብን ብዬ ስለማስብ ነው።
እንደዛ ሆነም ጥሩ ነበር፣ በጣም ጥሩ ነበር። ካሰብኩትም በላይ ቆንጆ ቪዲዮዎችን ይዘን መጥተናል። ከዛም በኋላ የተቀሩትን አንዳንድ ቪዲዮዎች 1-2 ቪዲዮ ቲክቶክ ላይ ለቅቄያለሁ። አንዱ ጥሩ ነው፣ ኦልሞስት ወደ 300 ሺህ ምናምን ነገር ታይቷል። አንደኛው እንደዚህ በ50 ሺህ ምናምን እይታዎች ውስጥ አግኝቷል። እግዚአብሔር ይመስገን። ትንሽ አካውንቴም አሁን ወደ አክቲቭነቱ እያንቀሳቀሰው ነው ማለት ይቻላል። በፊት ላይ የዛሬ 2 ሳምንት ነገርኳችሁ ዋርኒንግ ላይና ትንሽ አካውንት ቀጭጮ ነበር። አሁን ግን ወደ አክቲቭነት ኦልሞስት ዳድ እያለ ስለሆነ ጥሩ ነው። እኛም እንደዚህ ቫይራል የሚወጡ ቪዲዮዎች ተሩትን እያዘጋጀን ወደ እናንተ ለመለስ ከልብ እየጣርን ነው እየተዘጋጀንም ነው። በተረፈ ተኩላው ክፍል 2 ተለቋል። አሁን በቀጣይ ሳምንት ማክሰኞ 12 ሰዓት ላይ ደግሞ ተኩላው ክፍል 3 ይለቀቃል። በሱ ማስተዋወቂያችን መስጠት እንዳይረሳ። በተረፈ ካሉት ቪዲዮዎች 1-2 ቪዲዮ ልጋብዛችሁ ከሰራናቸው የተባበሩት አካባቢና እንለያያለን ማለት ነው። ቪዲዮን እንግዲህ አይ ሆፕ እናንተም ቤቱን ሰብስክራይብ እያደረጋችሁ ላይክ ሼር እያደረጋችሁ አብራችሁ ሰፖርት እንደምታደርጉን ከልብ ተስፋ አደርጋለሁኝ። በተረፈ ግን 18ኛ ሳምንት ኢትዮሽልቪ ቢሃይንድ ኦፍ ዘ ሲን ይህን ይመስል ነበር። በየተባበሩትና እንዲሁም ሴሚሲ ሚካኤል አካባቢ የሰራናቸው ቪዲዮዎች እነዚህን ይመስላሉ። በተረፈ በ19ኛ ሳምንት ወሮ ደግሞ በቀጣይ ቪዲዮ ልበለው፣ ምክንያቱም እንደምለቅላችሁ ስለማላቅ አንዳንድ እንደዚህ ዶክመንተሪ የሆኑ ቪዲዮዎችን እናንተ በመሀል እያደረስኩ ስለሆነ በዛ አኳያም እናንተ ማሳባችሁን ሼር እንድታደርጉኝ ከልብ እፈልጋለሁኝ። በተረፈ ግን በቀጣይ ቪዲዮ እስከምንገናኝ ድረስ ቪዲዮን አዘጋጀሁላችሁ እኔ ናቲ ነበርኩኝ። የቀጣይ ሰው ይበላል ወይም የሳምንት ሰው ይበላል። ይመቻችሁ። Fuel to the top, got a filled up engine. In my thoughts, obsession. I will not stop, no, I'm never second guessing. I got a God complex. Haters love to hate, but I never feel pressed. Got a lot on my plate, but I never get stressed. I'll take all the pressure like I'm acing this test. Tear it up like I'm Jason. I see the world like it's ready for the taking. I see this place like a game I'm playing. Straight to the bank to collect my payments. No negotiations, it's my way, I was born impatient. And like a damn Freemason, I'll run this nation. You call me a god. 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 I don't know how to stop. I just go till I drop. Whether it's working or shots, give it all that I got. You can watch me work in my element. Anyone in the way is irrelevant. You wanna cross me, cool, not intelligent. Cause I don't forget shit like an elephant. Go ahead and tempt me, put it on the line and you'll come up empty. If I got time, I'm deadly. Never caught off guard, no, I'm always ready. I got a hand real steady. Look me in the eye and you'll see no hezzy. About to get real messy. I'll put you in a grave 6 feet like Kenny. You call me a god. You call me a god. You call me a god. Oh my God! Cause I don't give a fuck what you say. Yeah, I'ma do shit my way. So you can go kick rocks, I'ma stack bricks up, build what I want to make. Cause I don't give a fuck what you say.